አዲሶቹ ገዳይ ትንኞች ድንገት ካጠገቦ ሰው በጠና ከታመመ ወይም በመንገድ ላይ አብዶ ከተገኘ ወይም ሞቶ ከተገኘ እነዚህን ትንኝ ድሮኖች መጠርጠር ይገባታል። ቻይና፣ አሜሪካና እስራኤል በራዳርም ሆነ በሰው አይን በቀላሉ የማይለዩ ትንኝ የሚያክሉ ጥቃቅን የድሮን ቴክኖሎጂዎችን ወይም ማይክሮ ድሮንስ በሚስጥርን እያበለጸጉ መሆኑ ይነገራል። በዚህም ማሳያው በቅርቡ ቻይና የሰው ጥፍር የምታክል ድሮን ሰርታ እኔም አለኝ ብላ ከላቲን አሜሪካ በማሳየት ፉክክሩን አጧጥፈዋለች። እነዚህ ሰው ሰራሽ ነፍሳት ከቀላል እስከለላ ባለፈ እጅግ አስፈሪ ለሆኑ የጥቃት ኢላማዎች ሊሰማሩ እንደሚችሉ የደህንነት ባለሙያዎች ይሞግታሉ። ለምሳሌ ድሮኖቹ ሳይታወቁ ሰውነት ላይ በማለፍ መርዝ በመርፌ ሊወጉ ወይም ገዳይ ኬሚካሎችን ሊረጩ ይችላሉ። ከርቀት ያለን ጠላት ኮቴና ፍንዳታ ሳሰሙ በተኛበት እንደ ወባ ወቅተው ሊገሉት ወይም አእምሮውን ሊያዛቡት ይችላሉ። በተለይ እንደ ኮሮና ያሉ የላቦራቶሪ ቫይረሶችን ወይም በሽታ አምጪ ተዋሲያንን በመርጨት የፈለጉትን አካባቢ ለበሽታና ለሞት ሊዳርጉ ይችላሉ። ብቻ የሰው ልጅ የፈጠራ ውጤቶች ለሰላም ወይስ ለጥፋት የሚለው ጥያቄ አሁን ማነጋጋሪ ሆኖ ቀጥሏል። ለማንኛውም አልገኝም ብላችሁ ከርቀት ሆናችሁ በየሶሻል ሚዲያ ህዝብን የምታሳምጹ ማታ ስተኙ በርና መስኮታችሁን ጥርቅም አድርጋችሁ የወባ መሸፈኛ አጎበር ተጠቅማችሁ ይሁን ይላል።